ያው አድዮ አበባውን ይኸው እያያችሁት ነው። ይህን ይመስላል። አሁን መስከረም ጥቅምት ገባ። ጥቅምት አሁን የዚህ የአበባ ማር ለመድኃኒትም ይፈለጋል፣ ለመድኃኒትም ይሆናል። ለመድኃኒት የሚባለው የጥቅምት ማር የሚባለው ይሄ ነው። በቃ አሁን የጥቅምት ማር የሚባለው ይሄን እየቀሰሙ ነው ለአገልግሎት የሚውለው። ንጹህ ነው። ይሄ በተፈጥሮ ነው። ይኸው ወንዙ ይኸው ከዚህ ነው የሚቀስሙት። አያችሁት? ይሄ ነው። ይሄን ይመስላል። ያያችሁት ነው። ታያል አይደል? ይኸው ይሄ ነው በቃ። ይሄን ይመስላል። አልሐምዱሊላህ ወላሂ እንዴት ደስ እንደሚል ብታዩት ነው። ይሄ በቃ ሳሩ ይሄው ሜዳው እንዴት ደስ እንደሚል ይሄ አሁን ይሄ ለከብት መኖ ነው በተፈጥሮ በቃ። አሁን ይሄው እንደምታዩት በጣም ደስ የሚል ነገር ነው። ይሄው ዳርዳሩን ይሄው አድዮ አበባ ነው። አድዮ አበባ ይባላል። ይሄ አድዮ አበባ በጥቅምት አሁን ነው የሚፈነዳው። ድሮ በመስከረም ነበር የሚፈነዳ። አሁን ደግሞ በጥቅምት ነው የሚፈነዳው። ጊዜው መገለባበጡ የምታዩት እዚህ ጋር። ድሮ የቁጣጣሽ ምናምን ይወጣ ነበር። አሁን ደግሞ በጥቅምት መጨረሻው ላይ ነው እየፈነዳ ያለው። እየፈነዳ ነው። ይኸው ታያል አይደል? አያችሁት አይደል? ይሄ በውጭ ሀገር ቢሆን እንዴት ብዙ ገንዘብ ፈሰስ ሆኖበት ነበር እንደዚህ አረንጓዴ መሆን የሚችለው። ይሄ ግን አላህ የፈጣሪ ስጦታ ነው። አሁን በውጮች ቢሆን ስንት ገንዘብ ስንት ነገር ፈሰስ ሆኖ ነበር እንደዚህ አረንጓዴ ለማድረግ የሚቻለው። ይሄ ግን እያያችሁት በጣም ደስ የሚል
እንደምታዩት ነው። ጫካ ገብቼ ነው የምቀርጸው። ጫካ ውስጥ ገብቼ ነው የምቀርጸው። ዝም ብዬ ሜዳው ላይ ሜዳ ላይ ገብቼ ነው የምቀርጸው። በቃ ይኸው